አንቺን አልፈልግም፣ አልወድሽም። በጣም ነው የምታስጠይኝ። በቃ ተይኝ እባክሽን። ለምንድነው የማትፋቺኝ? አይገባሽም? እኔ እንደ አንቺ አይነት ሴት እንደማልወድ ታውቂያለሽ። በቃ ተፋቺኝ። ህይወቴን ልኑርበት። ብር ስላለሽ፣ መኪና ስለያዝሽ፣ ቤት ስላለሽ፣ ከቤተሰቦችሽ ሀብት ስለወረስሽ፣ እርድ ስለተቀባሽ፣ ዱቄት ፊትሽ ላይ ስለበተንሽ፣ ቻፕስቲክ ስለተለቀለቅሽ፣ ራቁትሽን ስለወጣሽ፣ ስለፈነዳሽ፣ ስለሰከርሽ፣ ስለምትጮሂ፣ ብቻ ብዙ ነገር ስላደረግሽ እኔ እወድሻለሁ ማለት አይደለም። አንቺ የኔ መስፈርት ልትሆኚ አትችይም። በቃ ተፋቺኝ። አልወድሽም። ዘመናዊ ስለሆንሽ፣ አራዳ ነኝ ብለሽ ስለምታስቢ፣ ስለምትቆጪ፣ ይወደኛል ብለሽ የምታስቢ ከሆነ በጣም ተሳስተሻል። አትሸወጂ። ለምንድነው የማልወድሽ? ለምንድነው የምታስጠይኝ? ቁንጅና ጎድሎሽ ላይሆን ይችላል የማልወድሽ። ግን በራስሽ አትተማመኚም። ለራስሽ ክብር የለሽም። ሁሌም ሳይሽ ራቁትሽን ነሽ። ልብስ አትወጂም። ያየኛል ብለሽ ተኩለሽ ትወጫለሽ። ግን እኔ አላይሽም። በቃ እንደ አንቺ አይነት ሴት አትመቸኝም። በርግጥ አንቺን የሚፈልጉ ሰዎች ይችላሉ። ግን ለጊዜያዊ ነው። አትሸወጂ። ለትዳር መቼም ቢሆን አይፈልጉሽም። እስቲ የድሮ እናቶችን ተመልከቺ። ሁሉም ሰው ይወዳቸዋል። ሁሉም ሰው ያከብራቸዋል። በሁሉም ሰው ዘንድ ክብር ይሰጣቸዋል። ለምን ይመስልሻል? ዱቄት አይቀቡም፣ እርድ ፊታቸው ላይ አይበትኑም፣ ቻፕስቲክ አይለቀለቁም። በራሳቸው ሙሉ እምነት አላቸው። ለራሳቸው ተርፎ ለልጆቻቸው፣ ለልጅ ልጆቻቸው ብዙ በረከትን ያስገኛሉ። እስቲ አንቺ ከነሱ አንፃር ራስሽን ተመልከቺ። ለምንድነው ሰው የማይፈልግሽ? ለምንድነው ሰው የማይወድሽ? ለምንድነው ህይወትሽ ሁሌ ጨለማ ወደ ጨለማ የሚያመራው? እስቲ ቆም ብለሽ አስቢ። ለምንድነው የማትፈልጊው? ጨፍረሻል። አራዳ ነኝ ብለሽ ብዙ ነገር አድርገሻል። ዘመናዊነትን ተከትለሻል። የምትለብሺው ጫማ ሂል ነው። የምትለብሺው ልብስ ቆራጣ፣ ቀዳዳ፣ አጫጭር። ግን ማንም አይመለከትሽም። መኪና ልትይዢ ትችያለሽ፣ ወይም ደግሞ በራይድ ልትጓዢ ትችያለሽ፣ ወይም ደግሞ ኡበር ልትጠቀሚ ትችያለሽ። ግን ማንም አንቺን ስራዬ ብሎ የሚያይሽ የለም፣ የሚመለከትሽም የለም። ለምን ይመስልሻል? ለምንድነው እኔ የማልወድሽ? እስቲ ራስሽን ጠይቂ። በጣም ደግሞ የሚገርመው እንደ አንቺ አይነት ሴቶች ብዙ መሆናቸው። ተንቀሳቃሽ ሮቦት ነው የምትመስሉት። ነጻነት ትላላችሁ። ነጻነታችሁ ግን ራቁት መሄድ ነው። ከሁሉም በላይ አዋቂ ቆንጆ ነኝ ትላላችሁ። ቁንጅናችሁ ግን ብዙን ጊዜ ውጫዊ ነው። ውስጣዊ ቁንጅና የለባችሁም። ውስጣዊ ቁንጅና እናንተ ዘንድ ፈልጎ ማግኘት በጣም ከባድ ነው። በአጭሩ ለምንድነው እኔ የማልወድሽ? ለምንድነው የማላገባሽ? ቆንጆ ስለሆንሽ ወይም ደግሞ ስለምታስጠይ አይደለም። በቃ በአጭሩ በራስሽ ሙሉ እምነት ስለሌለሽ ነው። በራስሽ ሙሉ እምነት እንደሌለሽ ያወቅኩት ሁል ጊዜ ተቀብተሽ ነው የምትወጪው። ሁል ጊዜ ቻፕስቲክ፣ ሁል ጊዜ ዱቄት፣
ሁል ጊዜ ሂል ጫማ፣ ሁል ጊዜ ቀዳዳ ልብስ። እረ ሰለቸኝ። አይገባሽም እንዴ? እንደዛ ለብሰሽ ስትወጪ ሮቦት ነው የምትመስኝ። በቃ ደገምኩት። ለምንድን ነው የማልወድሽ? እኔ እንድወድሽ ከፈለግሽ ለራስሽ ክብር ስጪ። በራስሽ እምነት ይኑርሽ። ለቤተሰቦችሽ ክብር ይኑርሽ። መቀባትሽ፣ ቀዳዳ ልብስ መልበስሽ፣ ዱቄት ራስሽ ላይ መበተንሽ ምንም ጥቅም የለውም። የተፈጥሮ ውበትሽ ይበቃሻል። አትድከሚ። ፊትሽን አታበላሽ። ያለ ዱቄት፣ ያለ ሜካፕ፣ ያለ ቻፕስቲክ ቆንጆ ነሽ። ይሄን ደግሞ ልታውቂ ይገባሻል። በውሃ ታጥበሽ ከወጣሽ ይበቃሻል። ለምንድን ነው ብዙ ኪሳራ ውስጥ የምትገቢው? ያንን ውብ የመሰለውን ፊትሽን ለምንድን ነው የምታበላሽው? እኔ እንድወድሽ ከፈለግሽ ለራስሽ ክብር ይኑርሽ። በራስሽ ሙሉ እምነት ይኑርሽ። በራስሽ ሙሉ እምነት ካለሽ አትጨነቂ። ላገባሽ ዝግጁ ነኝ። ደውዪልኝ፣ ሚስ ኮልም አድርጊልኝ። መደወልም ካልፈለግሽ እኔ እደውልልሻለሁ። ግን መጠጣት፣ መጨፈር፣ መንዘላዘል የሚሉት ነገሮች እኔ ጋር ቦታም ጊዜም የላቸውም። እኔን ከፈለግሽ ትዳርን ልትወጂ ይገባል። አትኳኳይ፣ አትቀባቢ። ውበት በመኳኳል በመቀባባት ሊገኝ አይችልም። ውበት ከውስጥ ነው። የውስጥ ውበት ከሌለሽ እኔ ጋር ምንም አትሰሪም። ጠቅልለሽ ሂጂ። ትኩረትን ለመሳብ አትሞክሪ። ይሄ ምክር አይደለም። ምክር ብላችሁ የምታስቡ ሰዎች ተጠቀሙበት። ግን አብዛኞቹ የኢትዮጵያ ሴቶች ይሄ በሽታ ስላለባቸው ጠቆም ለማድረግ ነው። መጥፎ ነገር አስቤ አይደለም፣ ወይም ደግሞ ክፉ ነገር አስቤ አይደለም። ግን አብዛኛው ሴት ሲቀባባ፣ ሲኳኳል ከተፈጥሮ ውበት እየወጣ ስለሆነ ሀሳብ ቢጤ ለመስጠት ነው። እሺ ተመልካቾች፣ ለዛሬ የነበረኝ ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናሉ ምርጡና ታማኝ ቤተሰብ ይሁኑ።